ቻናል ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉኝ። በሚገርም በኦንላይን ስራ ነው ተመልሼ የመጣሁት። ዩኒት ታይም ላይ ጠፍቼ ነበረ። ያው እንግዲህ ጥሩ ስራ እየፈለኩት ነበረ። ስለዚህ አሁን ያመጣሁላችሁ ስራ በጣም የሚገርም አፕ ስለሆነ እስኪ ይህንን ቪዲዮ እስከ መጨረሻው ተከታተሉኝ። እንግዲህ እንዴት እንደምትሰሩ ይህንን ቪዲዮ እስከ መጨረሻው ካያችሁት ነው እንግዲህ ስራው የሚገባላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ስራው እንገባለን። እዚች ጋር ያለችዋን እንግዲህ እንደምትመለከቱት ድራጎ ላይ የምትለውን አንድ ጊዜ እነካታለን። ስጭናት እንደዚህ ትመጣለች። ያው እንግዲህ እናንተ ይህንን ሊንክ ለማግኘት ኮሜንት ስር ላይ አስቀምጥላችኋለሁ የድራጎ አፕ ሊንክ ማለት ነው። እንደዚህ ያመጣላችኋል። እናንተ እንግዲህ እዚህ ጋር ሶስት ኦፕሽን ነው የሚያመጣላችሁ። መጀመሪያ ላይ ያለው እዚህ ጋር ሎጊን ዊዝ ፎን ነው የሚለው። እዚህ ጋር ደግሞ ሎጊን ዊዝ ጎግል ነው የሚለው። እዚህ ጋር ደግሞ ያለው ደግሞ ምንድነው ሎጊን ዊዝ አይዲ ነው የሚለው። ስለዚህ እነዚህ ሶስቱ ምንድነው ለማለት ከፈለጋችሁ ካላችሁኝ እዚች ጋር ያለችዋ መጀመሪያ ላይ ያለችዋ ሎጊን ዊዝ ማለት በፎን ነምበር መክፈት ትችላላችሁ ነው የሚለው። ሁለተኛው ደግሞ በጎግል መክፈት ትችላላችሁ። ሶስተኛው ደግሞ የተከፈተውን በአይዲ መግባት ትችላላችሁ ነው የሚለው። ስለዚህ እናንተ መግባት ያለባችሁ እዚች ጋር ያለችዋ በመሃሏ በጎግል መግባት ነው ያለባችሁ። ስለዚህ በጎግል አካውንት መግባት ነው። ስለዚህ ቀጥታ አሁን በጎግል እንገባለን። እንግዲህ ጎግል እናንተ ጋር ብዙ ኢሜል ካላችሁ ኢሜል እዚህ ጋር ያስመርጣችኋል። እኔ እዚህ ጋር ያለችዋ መጀመሪያ ላይ ያለው ኢሜልን እመርጣለሁ ማለት ነው። እንደምትመለከቱት እንደዚህ ሰርች አድርጎ ያመጣልኛል። ያው እንግዲህ ትንሽ ሊዘገይም ስለሚችል እንደ ኔትወርክ ነው። ስለዚህ እንደዚህ ጠብቃችሁ መግባት ነው። ስለዚህ ገባ እንደዚህ ሰርች አድርጎ ያስገባችኋል። የዚህን ፕላትፎርሙን ሊንክ እንግዲህ ኮሜንት ላይ ያስቀምጥላችኋል። ሁላችሁም ገብታችሁ አፑን ዳውንሎድ አድርጋችሁ መምጣት ትችላላችሁ። ስትመጡ ግን ሁላችሁም ስትመጡ በኔ ስር መግባታችሁን ለማረጋገጥ ከላይ እንትን አስቀምጥላችኋለሁ፣ አይዲን አስቀምጥላችኋለሁ። አይዲን ሰርች አድርጋችሁ እኔ ጋር መታችሁ እኔን ማናገር ትችላላችሁ። የቴሌግራም ዩዘርንም አስቀምጥላችኋለሁ። እዛ ላይ መታችሁ በቴሌግራም ስለ ስራው ዲቴል መጠየቅ ትችላላችሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ምንድነው የሚያሳየው ያው እንደ ሌላችሁ ፕላትፎርም ነው። ምንም ብዙ የምጠይቀው ነገር የለም። እዚህ ጋር ፕሮፋይል ማስገባት ትችላላችሁ። እዚች ጋር ደግሞ ስማችሁን ማስተካከል ትችላላችሁ። እዚህ ጋር ደግሞ ያለው ነገር አመት ምህረታችሁን ምናምን ማስገባት ነው። ሌላው ችግር የለም። እዚህ ጋር ደግሞ ምንድነው እዚህ ጋር ያለው እናንተ ወንድ ኦር ሴት መሆናችሁ እዚህ ጋር ይጠይቃል። ስለዚህ እናንተ ሴት ከሆናችሁ በሴት ነው መግባት ያለባችሁ። ሴቶቹ እዚህ ጋር ፊሜል በሚለው ላይ ነው መግባት ያለባችሁ። ወንዶቹ ደግሞ እዚህ ጋር ሜል የሚለው ላይ ነው መግባት ያለባችሁ። እዚህ ጋር ኢንቪቴሽን ኮድ ይጠይቃችኋል። ስትከፍቱ እናንተ ቀጥታ ከፕላይ ስቶር ስታወርዱ ምናምን ኢንቪቴሽን ኮድ ሊጠይቃችሁ ስለሚችል ኢንቪቴሽን ኮድ እዚህ ጋር ከላይ የኔን አስቀምጥላችኋለሁ። የኔን ኢንቪቴሽን ኮድ ተጠቅማችሁ ማውረድ ትችላላችሁ ማለት ነው። እንግዲህ እናንተን ለማሳየት እዚህ ጋር የፈለኩትን ቀን ኳለው ከዛ አልፍና እዚህ ጋር እንግዲህ አምጥቶልኛል 2008 ብሏል። ዓመተ ምህረትን በወንድ ስለምገባ ሜል ብዬ ነው የምገባው ቀጥታ። አሁን እዚህ ጋር ፕሮፋይል ምናምን ማስገባት ትችላላችሁ። እምቢ ካላችሁ ማስገባት ትችላላችሁ፣ ግን ያሳልፋል። እንደምትመለከቱ ቀጥታ አሳልፎ እና እንደዚህ አድርጋችሁ ታልፋላችሁ ማለት ነው። ስታልፉ እዚህ ጋር እንደዚህ ያመጣላችኋል። ሌዝጎ ነው የሚለው። ስለዚህ እናንተ ሌዝጎ ማለት ትችላላችሁ። ያው እንደምትመለከቱት እንደዚህ ነው ኦፕሽኑ። ከታች ብዙ ነገሮችን አስቀምጦልናል። ያው ይሄ አፕ ዩኒት ታይም ላይ አይሰራም፣ ለኢትዮጵያውያን አይፈቅድም ምናምን ሲባል ነበር። አሁን ግን ተፈቅዶልን አፍሪካውያን መስራት ትችላላችሁ ስላሉን አሁን በጣም ብዙ ልጆች እየገቡ ነው። ስለዚህ እናንተም ገብታችሁ ቶሎ ብላችሁ ቀደም ብላችሁ መጀመር ነው። እንደምትመለከቱት እኔ ወደ ሌላ ሰው ቤት እየወሰደኝ ነው። እናንተ ግን ተጠንቀቃችሁ መግባት የለባችሁ። ያው እንደምትመለከቱ እዚህ ጋር በደንብ አሳያችኋለሁ። ያለው ነገር በደንብ ዲቴል አሳያችሁ ብዬ ነው። አዲስ እየገባው ስለሆነ እንደዚህ ነው እንትን እያለኝ የምገኘው። ስለዚህ ሶሪ አንዴ ያው እንደምትመለከቱት ያው አምጥቶልኛል ማለት ነው። አሁን ያ ማድረግ ያለብን ምንድነው ካላችሁን እዚህ ጋር ያለችውን አንድ ጊዜ ዋናው ነገር እዚህ ጋር ስለሆነ እዚህ ጋር ያለችውን አንድ ጊዜ ፕሮፋይሏን እንነካታለን። ፕሮፋይሏን ስንነካት እንዲህ ነው የሚያመጣልን። ያው እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንደዚህ አይነት ፕላትፎርሞች ሰርታችሁታል። ያልሰራችሁት ነው ይሄ ላልሰራችሁት በደንብ ዲቴል አድርጌ እየነገርኳችሁ ነው። ስለዚህ እዚህ ጋር ብዙ ነገር አምጥቶልኛል። በጣም ብዙ ምርጥ የሆነ ፕላትፎርም ባይዘው በጣም ቆንጆ ግልጽ ሆኖ የተሰራ ፕላትፎርም ስለሆነ ሁላችሁም ብትሰሩ አሪፍ ነው። ያው እንደምትመለከቱት እዚህ ጋር መጀመሪያ እናንተን ማሳየት እንፈልገው እዚህ ጋር ማይ ሪፈራል የሚለውን አንድ ጊዜ እንጭነዋለን። ማይ ሪፈራል የሚለውን ስንጭነው እዚህ ጋር እንግዲህ እኔ ሪፈራል ይሄ አላደረኩትም ገና ነው አዲስ እየከፈትኩ ስለሆነ ማለት ነው። ስለዚህ ሪፈራል ማለት እዚህ ጋር ምንድነው የሚያሳየው አንድ ሰው ሪፈር ካርገ በኋላ ምንድነው የሚያደርገው እዚህ ጋር እንደምትመለከቱት ኢንቫይት ክሌም አንድ ሰዓት አንድ ሰው ቪዲዮ ላይቭ ሲቀመጥ 100 ከዛኛው ሰው ይመጣለታል ማለት ነው። 2 ሰዓት ሲቀመጥ 250 ይመጣላችኋል።
በ7 ቀን 3 ሰዓት ስቀመጥ አጠቃላይ 500 ይመጣል። አጠቃላይ አንድ ላይ 850 ከአንድ ሰው ታገኛላችሁ ማለት ነው። ቪዲዮ ኮል ሲያደርግ ደግሞ 500 ተጨማሪ ይጨምርላችኋል ማለት ነው። እና ሌላው ምንድነው ካላችሁ ከዚህ ስንወጣ አንድ ጊዜ ባክ ብለን እንወጣለን። ስንወጣ እዚህ ጋር ሌላ ተጨማሪ ነገሮችን ያስቀምጥልናል። እና መስራት የምትፈልጉ ልጆች እዚህ ላይ አክቲቭ ሆናችሁ መስራት ከፈለጋችሁ ዋናው ማድረግ ያለባችሁ እዚህ ጋር ፌስ ቬሪፊኬሽን ምትላለች እሷን ነክታችሁ ፌስ ቬሪፊኬሽን መስጠት ይኖርባችኋል ማለት ነው። እና ሌላው ምንድነው ካላችሁ በእኔ ስር ሆናችሁ መስራት የምትፈልጉ ልጆች እዚህ ላይ ታስኩን ለመስራት ብዙ ነገሮችን ለማድረግ ኤጀንት ኦር ደግሞ ሆስት መሆን ስላለባችሁ ኤጀንት ለመሆን የምትፈልጉ ልጆች በእኔ ስር ኤጀንሲ ወይ ደግሞ ሆስት ሆናችሁ መስራት የምትፈልጉ ልጆች እዚህ ጋር ማይ ኤጀንሲ ሚለውን ትነካላችሁ። ማይ ኤጀንሲ ሚለውን ስትነኩ ልክ እንደ ሌሎቹ ፕላትፎርም ነው እዚህ ጋር ያመጣላችኋል። ፕሊስ ኢንተር ኤጀንት አይዲ ነው የሚለው። ስለዚህ አይዲ ስጠይቃችሁ የኔን አይዲ ከላይ አስቀምጥላችኋለሁ። ኢንቪቴሽን ኮድ ማለት ነው። ኖርማሊ ኢንቪቴሽን ኮድ ማስቀምጥላችሁ የራሱ የኔን አይዲ ስለሆነ እዚህ ጋር አምጥታችሁ አፕሊ ማለት ትችላላችሁ። በቀላሉ ቀጥታ ሆስት ወር ደግሞ ኤጀንት ያደርጋችኋል ማለት ነው። ሌላው ደግሞ ምንድነው ካላችሁ እዚህ ጋር በጣም ምርጥ ነገር ሪዋርዱ በጣም አሪፍ ነው። እዚህ ጋር ያስቀመጠልን ሪዋርዱ በጣም ምርጥ ስለሆነ ተጠቀሙ። በጣም ጥሩ የሆነ ስራ ነው። እዚህ ጋር ላይቭ ሪዋርድስ ሚለው አለ። አንድ ጊዜ ላይቭ ሪዋርድ ሚለውን እነኳለን። እዚህ ጋር እንደምትመለከቱት ያው እንግዲህ በጣም ብዙ ነገሮችን አስቀምጦልናል። እንደምትመለከቱት እዚህ ጋር በጣም ብዙ ነገሮች አሉ። አንድ ሰው 60 ደቂቃ ፓርቲ ላይ ሲቀመጥ 300 120 ደቂቃ ሲቀመጥ 600 አጠቃላይ 600 ይሰጣል ማለት ነው። እሱ ብቻ አይደለም ሌላ በጣም ምርጥ ነገር አለ። እስከ መጨረሻ ላይ አሳያችኋለሁ። በጣም የሚገርም ነገር ነው። ቀጥታ ዛሬ ጀምራችሁ አክቲቭ ሆናችሁ 2 ቀን 3 ቀን ውስጥ ውዝድሮ የምታደርጉበት አማራጭ አለው። እሱንም አሳያችኋለሁ። እና እንደምትመለከቱት ያው ብዙ ነገሮችን አስቀምጦልናል ማለት ነው። አውዲዮ መግባት ትችላላችሁ። ቪዲዮም ለምገባ ሰው እዚህ ጋር እንግዲህ ያስቀመጠው ለቪዲዮ ምንድነው የሚለው አንድ ሰዓት ሲቀመጥ ቪዲዮ ላይ ማለት ነው 1000 ይሰጣሉ ነው የሚለው። ልክ እንደ እንትን ነው። ራሳችሁን ስቲል ኒዳችሁ ስታሳድጉ እየጨመረ ይሄዳል ማለት ነው። ስለዚህ ስቲል ኒዳችሁን እያሳደገችሁ ከሄዳችሁ እንግዲህ እስከ 100,000 ከዛ በላይ በየቀኑ እስከ 175,000 ታገኛላችሁ ማለት ነው። እና ሌላው ምንድነው እዚህ ጋር በጣም ጥሩ ነገሮችን ላሳያችሁ ቶሎ ብዬ ላሳያችሁ ብዬ ነው። እና በኔ ስር መግባት የምትፈልጉ ልጆች ከላይ አስቀምጥላችኋለሁ። የኔን ኤጀንት አይዲን አስቀምጥላችኋለሁ። ማለት ያው ኖርማሊ ማይ ኤጀንሲ ማለት ኢንቪቴሽን ኮዱ ኤጀንት አይዲ ስለሆነ መታችሁ እሱን ተጠቅማችሁ መግባት ትችላላችሁ። እና ሌላው እዚህ ጋር በጣም ቆንጆ ነገር ላሳያችሁ። እንግዲህ እንደምትመለከቱት እዚህ ጋር በጣም ብዙ ኦፕሽኖች አሉ። እናንተ አንድ ሰውን ኢንቫይት ስታደርጉ ያ ሰው በእናንተ ስር ሆስት ወር ደግሞ ኤጀንት ሆኖ ከገባ 10 ሰው 5 ሰው ስታስገቡ 15,000 ዲያመንድ ይሰጣችኋል ወይ ደግሞ ኮይን ይሰጣችኋል ማለት ነው። 15ቱን ማለት ነው። ስለዚህ 5 ሰው ስታስገቡ 15,000 ይሰጣል። እንደዛ እያለ 35 ሰው ስታስገቡ 100,000 ይሰጣል። 100,000 ማለት $10 ማለት ነው። ስለዚህ 50,000 ታስገቡ እስከ 200,000 እንደዛ እያለ 150,000 እያለ ይቀጥላል። እና እንደዚህ አይነት በጣም ቆንጆ ነገሮች አሉ። ስለዚህ እዚህ ጋር ሪዋርድ ፖሊሲ የሚለውን አንድ ጊዜ እንጭነዋለን። ያው እንደምትመለከቱት በጣም ብዙ ፖሊሲዎች አሉ። አንደኛ ሆስት ፖሊሲ፣ ሁለተኛ ኤጀንት ፖሊሲ፣ ሶስተኛ ኮይን ሴለር ፖሊሲ፣ አራተኛ ፊክስታር ፖሊሲ ነው። ስለዚህ ሆስት ፖሊሲ የሚለውን አንድ ጊዜ እንጭነዋለን። ሆስት ፖሊሲን ስንጭን እንደዚህ ነው። አንድ ጊዜ አሳያቸዋለሁ። ሰርች እያደረገ ነው። እንደ ኔትወርካችን ነው ያው ሁሉም ነገር ቶሎ መጣው። ይሄን አንድ ጊዜ እዚህ ጋር የምነግራቸው ምንድነው ይሄን አፍ ስትጠቀሙ ቪፒኤን ባትጠቀሙ ይሻላል። ምክንያቱም እንትን ነው ኔትወርክ በጣም እያስቸገረ ስለሆነ በቪፒኤን ባትጠቀሙ አሪፍ ነው። ስለዚህ እዚህ ጋር እንደምትመለከቱት በጣም ብዙ ነገሮችን አስቀምጧል። እንግዲህ ለሆስቶቹም ለኤጀንቶቹም እዚህ ጋር በጣም ብዙ ነገሮችን አስቀምጧል። ይሄ አሁን የሆስት ታስክ ነው። ሆስት ታስክ ምንድነው ምለው ሲስተም ነው ምለው። እዚህ ጋር እንደምትመለከቱት ሲስተም ነው ምለው። በጣም ብዙ ነገሮችን አስቀምጦልናል። እንግዲህ አንድ ሆስት ኖርማል የሚያገኘው 1000 በአንድ ሰዓት ማለት አንድ ሰዓት ብቻ ነው መጀመሪያ ጊዜ የሚያገኘው። ከዛ ስትንዱን ሲያሳድግ ስንት ነው የሚያገኘው? በሁለት ሰዓት 4,000 ያገኛል። ስትንዱን እያሳደገ በሄደ ቁጥር እዚህ ጋር ተመልከቱላችሁም ያው አውርዳችሁ መጠቀም ትችላላችሁ። እዚህ ጋር አስቀምጦላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙ ማለት ነው። ላይቭ ስትሪሚንግም እዚህ ጋር አስቀምጦልናል። ላይቭ ስትገቡ እንዴት እንደምትገቡ ምናምን ያሳያችኋል፣ ይነግራችኋል። እዚህ ጋር ላይቭ ከጨረሳችሁት በኋላ ክሌም የምታደርጉበት ቦታ አስቀምጦላችኋል። ስለዚህ ክሌም እንዴት እንደምታደርጉ በጣም ብዙ ነገሮችን ግልጽ አድርጎ አስቀምጦላችኋል። ስለዚህ እንደዚህ አርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ኤጀንት ፖሊሲ የሚለው አለ። ኤጀንት ፖሊሲውን አንድ ጊዜ እናየው እና እዚህ ጋር አዳዲስ የሚገቡ ልጆች ስለ ፕላትፎርሙ በደንብ ሌላ ፕላትፎርሞች ላይ የሚሰሩ ልጆች እዚህ ጋር ገብታችሁ ኤጀንት ብትሆኑ አሪፍ ነው። ኤጀንት ሆናችሁ አክቲቭ ሆናችሁ ብትሰሩ አሪፍ ነው።
እና እዚህ ጋር በጣም ብዙ ነገሮችን ለኤጀንቶቹ አስቀምጠዋል። ኤጀንት ዳሽቦርድ ምለው አለ እዚህ ጋር ለምሳሌ ኤጀንት ዳሽቦርድ አለ። እዚህ ጋር ዳሽቦርዱን ታዩታላችሁ። ኤጀንት ከሆናችሁ በኋላ ነው እንደዚህ አይነት ፒክቸሮቹ የሚመጣላችሁ። እና እዚህ ጋር ደግሞ ኤጀንት ሰብ ኤጀንሲ የሚለው አለ። ኢንቫይት ሰብ ኤጀንሲ የሚለው እናንተ ኤጀንት ከሆናችሁ በኋላ ሰዎችን ሆስት ወር ደግሞ ኤጀንት የምታደርጉበት ቦታ ነው። አድ ሆስት የሚለው አለ፣ ኢንቫይት ኤጀንት የሚለው አለ። ስለዚህ እንደዚህ እዚህ ውስጥ ገብታችሁ ነው ብዙ ነገሮች የምታዩት እና በጣም ቆንጆ የሆነ ፕላትፎርም ነው። ቶሎ ብላችሁ ጀምሩ። በጣም ብዙ ልጆች እየገቡበት ስለሆነ ቶሎ ብላችሁ ጀምራችሁ ተጠቀሙ። የዚህ ፕላትፎርም ሊንክ ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ተጠቀሙ። እና ቴሌግራም ሊንክን እዛው ከላይ አስቀምጥላችኋለሁ። በቴሌግራም ሊንክ ገብታችሁ እኔንም አናግሩኝ። ስለ ፕላትፎርሙ በደንብ አስረዳችኋለሁ። እና አሁን ዛሬ ይዤላችሁ የመጣሁት ይሄን ነው። በሚቀጥለው ስለ እንዴት ዊዝድሮ እንደምናደርግ ያለው ነገር በደንብ አስረዳችኋለሁ። እና እንዴት እንደምትሰሩ በደንብ ጠንክራችሁ የምትሰሩ ከሆነ በደንብ ነው የምታገኙ። ስለዚህ አክቲቭ ሆናችሁ ስሩ። ያለው የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ